ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን አመሻችሁ። ዛሬ በዌምብሌይ ስቴዲየም ማንቸስተር ሲቲዎች አርሰናልን በከፍተኛ የኳስ ብልጫ 2-0 በማሸነፍ የካራባው ካፕ ዋንጫ ፍጻሜ ባለቤት ሆነዋል። ማንቸስተር ሲቲዎች ለዘንድሮ ዋንጫውን ሲያነሱ ለተከታታይ 9 ዓመት ዋንጫውን ማንሳታቸው ይታወቃል። በአንጻሩ ደግሞ የማይክል አርቴታ ቡድን አርሰናል ለ6 ዓመት ተርቦ የነበረውን የዋንጫ ህልም እንዲሁ እጅግ በጣም በሚያሳዝን ሁኔታና ለዋንጫ ፍልሚያ በማይመስል የጨዋታ አቀራረብ ዋንጫውን ከጁ አሳልፎ ለማንቸስተር ሲቲ ሰጥቷል። ማንቸስተር ሲቲዎች ጨዋታው ከተጀመረ የመጀመሪያው 15 ደቂቃን እጅግ ፍጹም ጥንቃቄ በተሞላበት ኳሱን ለአርሰናሎች ሰጥተው ጨዋታውን ያነበቡ ሲሆን የኳስ መሐንዲስ የሚባለው ፔፔ ጋርዲዮላ ከ15ኛው ደቂቃ በኋላ ጨዋታውን በማንበቡ ወይንም እነሱ እንደሚሉት ጌም ሪዲንግን በአግባቡ በማጥናቱ የጨዋታውን መንፈስ ቀይሮ ከ15ኛው ደቂቃ ጀምሮ ማንቸስተር ሲቲዎች የኳስ የበላይነትን ቁጥጥር ወስደው በተለያየ መንገድ የማጥቃት ሂደት ውስጥ አልፈው አርሰናልን እጅግ በሚያሳዝን ሁኔታ በጨዋታ ብልጫና 2-0 በሆነ ውጤት አሸንፈው የካራባው ካፕ ዋንጫ ህልማቸውን እውን አድርገዋል። ፔፔ ጋርዲዮላ ከጨዋታው በፊት እንደተናገረው ከሆነ ዛሬ የካራባውን ካፕ ዋንጫ በማንሳት በሪያል ማድሪድ የደረሰብንን ሽንፈት ለመርሻ እንጠቀምበታለን። በፕሪሚየር ሊጉም ቢሆን ቻንስ አለን። ያንን ደግሞ ለመጠቀም ማድረግ የሚገባንን ሁሉ እናደርጋለን። እመኑኝ፣ ዛሬ ልጆቼ በዌምብሌይ ስቴዲየም ምሽቱን ያደምቁታል። ዋንጫውን እናነሳለን፣ ወደፊትም እንመለከታለን። ይህ ለኛ ቀላሉ የቤት ስራ ነው። ደግሞ ታውቃላችሁ ይህንን እንደምናሳካ። አዎ የዛተው ተሳክቶለታል። እጅግ በከፍተኛ የጨዋታ ብልጫ እጅግ በሚገርም ሁኔታ 2-0 አሸንፏል። እንደውም ከዛ በላይ የሆነ ጎሎችን አስገብቶ የማሸነፍ እድል እንደነበረው ሁሉ የኳስ ተንታኝና ተመልካቾች ፈርደዋል። በአንጻሩ እጅግ በሚያሳዝንና በሚገርም ሁኔታ ተጫዋቹን ሁሉ በቤንች አስቀምጦ በተቀያሪ ወንበር ላይ ዋና ተሰላፊውን ግብ ጠባቂ የዘንድሮ ኮከቡን ግብ ጠባቂ እጅግ በሚያሳዝን ሁኔታ በተቀማጭ ወንበር ላይ አስቀምጦ ጨዋታውን የጀመረው ማይክል አርቴታ እጅግ የሚገባውን ክፍያ ዋጋ ከፍሏል። በዛሬው ጨዋታ ማን አሸነፈ ቢሉ ማንቸስተር ሲቲ፣ ማን ተሸነፈ ቢሉ ማይክል አርቴታ ቢባል ማጋነን አይሆንም። ከመጀመሪያው ጀምሮ አሰላለፉን ብታዩ እንዲሁም ደግሞ ቅያሪ የተጠቀመባቸውን ብታዩ ዛሬ ማይክል አርቴታ አይደለም ለዋንጫ ፍልሚያ ለፕሪሚየር ሊጉ እጅግ የወረደ አጨዋወትን ወይንም ደግሞ አሰላለፍን ይዞን የቀረበው። ይህንን ማድረጉ ለምን እንደሆነ መልሱ ከራሱ እንጠብቃለን። ነገር ግን በፍጻሜ ጨዋታ ዋናውን ተሰላፊ በረኛ በቤንች አስቀምጠው እንዲሁም ደግሞ ኢፌክቲቭ የሆኑ እጅግ በጣም ውጤታማ ለፕሬሲንግ ፉትቦል የሚጠቅሙ ተጫዋቾችን በተቀያሪ ወንበር ላይ አስቀምጦ ነበር ጨዋታውን የጀመረው። የመጀመሪያ 15ቱን ደቂቃ እንደፈለገው ተጫወተ። ነገር ግን ከ15 ደቂቃ በኋላ ምንም መፍጠር አልቻለም። በመጀመሪያዎቹ 15 ደቂቃዎች የግብ ሙከራዎችንም አግኝተው ነበር። በካይ ሃቨርት የተገኘው እጅግ በጣም የሚያሳዝንና የሚያስቆጨው አጋጣሚ ከበረኛው ጋር ተገናኝቶ ኳሱን በረኛው አድኖበታል። እንዲሁም የመጀመሪያው 45 ጨዋታን በከፍተኛ ትንቅንቅ ያለፈ ቢሆንም በኳስ ማንቸስተር ሲቲ በኳስ ቁጥጥር ቢበልጥም አርሰናል ሹት ኦን ታርጌት በሚለው ሬዲንግ 2 ሲሞክር ማንቸስተር ሲቲ ግን ያለምንም ኦን ታርጌት ሙከራ ነበር ረፍት የወጣው። ከረፍት በኋላ የኳሱ መሐንዲስ ፔፔ ጋርዲዮላ ጨዋታውን አነበበ፣ ማድረግ ያለባቸውን ነገረ።
ጨዋታውን አንብቦ መሆን ያለበትን ጨዋታውን እንዴት እንደሚቀይር የተረዳውና በቅጡ ያነበበው ፔፔ ጋርዲዮላ ጨዋታውን ተቆጣጠረ። በሚገባ ለልጆቹ ማድረግ ያለባቸውን ነገሮች በሙሉ ነገረ። አዎ ትክክለኛ ምክር ነበረ። ቀጥታ እንደገቡ ጨዋታው ብዙም ሳይሄድ የመጀመሪያ ጎላቸውን በአርሰናሉ ግብ ጠባቂ ስህተት ተጠቀሙበት። ያ ለአርሰናሎች እጅግ በጣም የሚያሳዝንና ልብ የሚሰብር ነው። ለማይክል አርቴታ ደግሞ ምላሽ የሰጠ እንደሆነ ተመልክተናል። ታዲያ ማንቸስተር ሲቲዎች የኳስ ቁጥጥራቸውን ከዛ ያየለ በማድረግ የበለጠ በመጠቀም ተጨማሪ አንድ ጎል ጨምረው ፍጹም በሆነ የጨዋታ ብልጫ 2-0 በማሸነፍ ዋንጫውን አንስተዋል። ማይክል አርቴታ ለደጋፊዎቹ እጅግ ልብ ሰባሪ የሆነ ከአቋም በላይ የሆነ አሰላለፍና አጨዋወት የተከተለውን ቡድኑን ይዞ ተሸናፊነቱን በጸጋ አምኖ ዋንጫውን ለፔፔ ጋርዲዮላ አስረክቧል። አዎ ተቃራኒ ወይ ተቀናቃኝ ቡድኖች ሚዜው ይሄው ነው ስራው፣ ሚዜው ዛሬም ሽኝት አደረገ እያሉ ሲያበሽቁት ተስተውሏል። እውነት ነው፣ በዛሬው ጨዋታ ይገባዋል። እናንተስ ምን ትላላችሁ? ቪቫ ማንቸስተር ሲቲ! አርሰናል ያሳዝናል እጅግ በጣም።